ሰላም እንዴት አላችሁ? ባለፈው ለአረብ ሀገር እህቶች ብዬ የሰራሁት ቪዲዮ በጣም ድምፅ የለውም ብላችሁኛል። የሰማችሁት ማለት ነው። ምንድን ነበር የሚለው መሰላችሁ? ስራ ስትሰሩ ምንም እንኳን ቢደክማችሁ ሳቅ ፈገግ እያላችሁ ስሩ። በራሴ ያጋጠመኝን እውነት ምነግራችሁ። ምንም ቢደክመኝም ሲደክመኝ እነጫንጫለው ምናምን ፊቴ እንደዚህ ፈገግ አይልም እና ለምን ፈገግ አትይም፣ ለምን እንደዛ አትይም፣ ለምን እንደዛ አትይም ሲሉኝ በጣም ይገርመኛል ማለት ነው። እንዴት ብዬ ፈገግ ልበለው ተወድ በጣም ደክሞኝ ማለት ነው። እና ልላችሁ የፈለግኩት ፈገግ እያላችሁ እንትን በሉ። እኔ እንደዛ ደክሞኝ ፊቴ ከጠቆረ ማለት ነው የባሰ ያንን ስሪው፣ ይህንን ስሪው፣ ይህን አድርገው የሚለው ትዕዛዝ በጣም ይበዛል። ግን ዝም ብዬ ድካሜን ዋጥ አድርጌ እንትን ካልኩ ፈገግ እያልኩ ከሰራሁኝ በቃ ኖርማል ነው። ያኔ እንደ ማንኛውም ቀን ነው እንትን የሚለው ማለት ነው ስራው የሚያልቀው። እና ለማለት የፈለግኩት ምንድን ነበር፣ ያንን ቀን ፈገግ እያላችሁ ስሩ ነው። ደግሞ ከነሱ ጋር እልህ መገባበት በጣም የሚያስጠላ ነገር ነው። መቼም እዛ ሀገር ሆናችሁ ያልሞከራችሁት የላችሁም። የሆነ ነገር ሲናገሩን እኛ ደግሞ በጣም እልህ ውስጥ እንገባና እንናገራለን ማለት ነው። ስንናገር የባሰ ውጥረቱ እንትን የሚለው እኛ ራሳችን ላይ ነው ማለት ነው። እኔ አሁን በሆነ ነገር በቃ እንደዚህ ተናግሬ እንትን ባልሁ ቀን ለውስጤ ሰላም የለውም፣ ለአእምሮዬ ሰላም የለውም፣ ልቤም ሰላም የለውም ማለት ነው። ባልተናገርኩ ቀን ሁሉንም ነገር ዋጥ አድርጌ በሰራሁ ቀን ግን ማለት ነው ሰላም ሆኜ ስራዬን ጨርሼ በሰላም እተኛለሁ ማለት ነው። ግን መናገሩ ምንም እንትን የለውም፣ ትርጉም የለውም። ደግሞ መናገር ያለበት አንዳንድ ነገር አለ። እሱን ብትናገሩ ያው ለራሳችሁ ማስተካከል እንዲችሉ ታደርጋላችሁ። ግን ደግሞ መለወጥ ማንችለውን ነገር ብንናገር ምንም እንትን የለውም። ለራሳችን እስከነዘለው ቀውስ ነው የምንፈጥረው ማለት ነው። ራሳችሁ ዝም ብለን ለምን እንደዛ አሉኝ፣ ለምን እንደዛ አሉኝ እያልን ራሳችን እናስጨንቃለን። አእምሯችን ይወጠራል፣ እንጨነቃለን። ስንጨነቅ ደግሞ ልባችንም እንትን ይላል ማለት ነው፣ ይጎዳል። ጭንቀት ደግሞ በጣም መጥፎ ነገር ነው። ለአንድ ቀን አትጨነቁ። ለአንድ ቀን እንዲሁ በጣም ነው የሚከብደው ጭንቀት ማለት ነው። እና እኔማ ባለፈው የሆነ ቤት ገብቼ የሆነ ግድግዳው ላይ ብር ምናምን አይሰጡም የሚል ጽሑፍ አይቼ ለአንድ ቀን ተጨንቄ በስማ ልነግራችሁ አልችልም። እንቅልፍ ለራሱ አልያዘኝም ማለት ነው። ስለዚህ ራሳችንን ከማስጨነቅ የራሳችንን ኤነርጂ ከማጣት በቃ መቀየር ማንችለውን ነገር ዝም እያልን ሳቅ እያልን ብንሰራ ለእኛ ነው ጥሩ